ፓም 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 ወደ መካ ተመልሷል። በስማም ሻምፒየንስ ሊግ ፒኤስጂ ከአርሰናል ሆኗል። የኔ እንግዲህ ሰብስክራይበሮቼም እንደምታውቁት ብዙ ሰብስክራይበሮች እዚህ ውስጥ እንደምታውቁት ይሄንን ፋይናል ተናግሬ ነበር እንደሚሆን ማለት ነው። ይሄ ነው ፋይናሉ የሚሆነው ብዬ ነበር። አይደለምን? ታውቃላችሁ፣ የምታውቁት ታውቃላችሁ። በቃ ይሄ ነው ሊሆን የሚችለው ብዬ ነበረ። ግን ያው ከስታቲስቲክስ ከእይታ ካለው ፍሮም ፉትቦል ፖይንት ኦፍ ቪው ከእግር ኳስ አቅጣጫ ብቻ ነው ያየሁት እና ከዘመኑ ኢንዱስትሪ አቅጣጫ አይቼ ይሄንን ፋይናል ኦልሬዲ ፕሪዲክት አድርጌው ነበር። ፒኤስጂ ከአርሰናል ነው የሚሆነው ሻምፒየንስ ሊግ ፋይናል ብያለሁ። ጃንዋሪ ኦር ምናምን ላይ ቆይቻለሁ። ከዛም በፊት ይመስለኛል። ከዛም በፊት የምሬን ነው አይቻቸው ሁሉንም ቲሞች በትኩረት ነው ማየው። ሁሉንም ቲሞች ሻምፒየንስ ሊግማ ከተጀመረ ከዛ በኋላ አንድም ጨዋታም አያመልጠኝም። ቢያንስ ኤክስቴንድድ ሃይላይት አያመልጠኝም። እያንዳንዱ ጨዋታ አያለው። ካየው በኋላ ነው ኦኬ እንዲህ ነው የምለው በደንብ ካየው በኋላ እና የፒኤስጂ ጉዳይ ክለብ እንትን ላይ ሊጉ ላይ ደክሞ ነበር በጣም ረዘም ላለ ጊዜ። ግን እኔ ያ ነገር ብዙ አላሳሰበኝም። በደንብ ስከታተለው ነበረ። ለምን የፈረንሳይ ሊግ ደካማ ሊግ ነው፣ በጣም ደካማ ሊግ ነው እና ታክቲካል ነው። ኃይላቸውን ይቆጥባሉ፣ ተጫዋች ያሳርፋሉ፣ ጉዳት አለ ምናምን እና they don't care። የዛን ያለ አንዳንድ ጨዋታዎች ብዙ አቴንሽን አይሰጡም። በሞናኮ ተሸንፈዋል። በደንብ በጣም የሚገርም ጨዋታ ነበር እሱ። በሞናኮ የተሸነፉት ጨዋታ በቃ ይሸነፋሉ በየጊዜው አቋማቸው ይገባኛል። ግን ሻምፒየንስ ሊግ ላይ ሲመጣ የሚጫወቱት ጨዋታ ጥንቃቄ ነው። ለማለፍ በቃ እርግጠኞች ናቸው እንደሚያልፉ ያስተካክላሉ። የማለፍ እንትናቸውን አቻ መውጣት ያለባቸው ላይ አቻ ይወጣሉ ምናምን። አርሰናል is different አመጣጥ ነው የመጣው። አርሰናል ከፒኤስጂ በጣም ጠንካራ ነው ቡድን ነበር። ኦል ኢን ኦል ማለት አልዋዠቅም። የዛን ያክል ሊጉ ላይም ብዙ አልዋዠቅም ከቅርብ ጊዜ በስተቀር ይቺ ሲንድሮሙ የተነሳችበት 8-7 ጨዋታ ሲቀር ሲንድሮሙ ተነሳበት ማለት ነው። ያቺ የጃንዋሪ ፌብሩዋሪ ሲንድሮሙ አሁን እንትን ብላ ተራዝማ ላልተወሰነ ጊዜ 7 ጨዋታ 8 ጨዋታ ሲቀር ነው የመጣችው። ከዛ በስተቀር ከዚህኛው መዋዠቅ ትንሽዬ መዋዠቅ በስተቀር አርሰናል ብዙ አልዋዠቅም። በጣም ኮንሲስተንት ነበር። ሻምፒየንስ ሊግ ላይ ደግሞ አንቢትን ነው በቃ ሲምፕል አዛት። አንደኛ አንቢትን ነው፣ ሁለተኛ ያሳየው አቋም ራሱ አልሸነፍም፣ ማን ነው የሚያሸንፈኝ በቃ ወንድ ይሆን ያሸንፈኛል የሚል ነው መጀመሪያውኑ ማለት ነው። እና ባየር ሙኒክን ሁሉ እኮ ነው ሲያሸንፋቸው የነበረው ቀለል አድርጎ ማለት ነው። እነ ቪክቶር ካምፓኒ እዛ 7-8 እያገቡ እየመጡ እዚህ በአርሰናል ተሸንፈው ዘና ብለው ተሸንፈው ነው የሄዱ ሻምፒየንስ ሊግ ላይ ማለት ነው። እና ይሄ ቡድን እንዴ ነው ያልኩት እኔ። ይሄ ቡድን ዘንድሮ ለማንም አይመለስም ነው ያልኩት አርሰናልን እያየሁት ማለት ነው። እንዳልኩትም ያው ያለመሸነፉ ስታቲስቲክ ማነው ስትራቴጂ ይዞ አርቴታ በጣም ትልቅ ስትራቴጂ ነው። መጀመሪያ ባይ ዘ ዌይ ይሄንን ስትራቴጂ ያስተዋወቀው የመጀመሪያው የሊግ ጨዋታ ላይ ነው። ከማን ጋር? ከኔ ቡድን ጋር ከማንቸስተር ዩናይትድ ጋር። አልሸነፍም፣ የፈለገው ብትቀጠቅጠኝ አስታውሱት እሱን ጨዋታና እምለውን ነገር ጋር ይሄዳል አይሄድም። አልሸነፍም፣ የፈለገው ያክል አይነት ብትጫወት ነው። የዛን ቀን ማንቸስተር ዩናይትድ የኔ ቡድን ፒኤስጂ ሉኪንግ ነበር። ፒኤስጂን የሚመስል በቃ መልኩ እንዴ የት ነው ማቀው ይሄንን ቡድን የት ነው ማቀው የሚያስብል ጨዋታውን ወይም ሃይላይቱንም ይሁን ጨዋታውን አለላችሁ የተቀዳ እርግጠኛ ነኝ። ዩቲዩብ ላይም ረጅም ይኖራል ወይ ሙሉ ራሱ ሊኖር ይችላል።
እዩት። የምሬ ነው የምላችሁ ማንቸስተር ዩናይትድ ከአርሰናል ማንቸስተር ዩናይትድ ምን አይነት ጨዋታ ነው የተጫወተው የዛን ቀን፣ ከዛ አርሰናል ምን አይነት ውጤት ይዞ ወጣ የሚለውን እዩትና ከዛ ለፋይናሉ የተወሰነ የሻምፒየንስ ሊግ ፋይናሉ ለፒኤስጂ ከአርሰናል የተወሰነ እይታ ይሰጣቸዋል፣ የተወሰነ ፒክቸር ይሰጣቸዋል። አርሰናል ይህን ዋንጫ ሊበላ ይችላል ማለት በቃ ፈጽሞ ኢምፖሲብል ነው ብሎ የሚያስቡ ሰዎች አሉ። በምን አይነት የእግር ኳስ አስተሳሰብ እንደሆነ እንደዛ የሚያስቡት። ኦኬ ፕሮባቢሊቲ መናገር አይ በጣም ፕሮባቢሊቲው ዝቅተኛ ነው አርሰናል የመውሰዱ፣ ምክንያቱም የሚገጥመው ቡድን እጅግ በጣም ኤሊቶች የበዙበት በጣም አፐር ሃንድ ያለው ቡድን ነው ማለት እና መከራከር ያባት ነው። ግን አይ ፈጽሞ ጭራሽ አርሰናል በቃ ይቀጠቀጣል ምናምን ማለት ግን እንዴት አይነት ነው? እንዴት ነው የሚቀጠቀጠው? እንዴ ስንት ቡድን አልሞከረውም እንዴ መቀጥቀጥ? እኛ የመጀመሪያው ቀን አልሞከርነውም እንዴ ልንቀጠቀጥ? ቀጥቅጠን ኦልሞስት በቃ መግነጢሳዊ ጨዋታ ተጫወትን። ረጋ ብሎ እየተከላከለ 1-0 አሸንፎን አልወጣም። ምን አርሰናል እንዴት አይነት ነገር እና ይሄንን ልበል ብዬ ነው። አርሰናል ከፒኤስጂ በደንብ አወራዋለሁ፣ ምን ዝርዝር ይዤ መለሳለሁ። ግን በቃ በሱ ላይ ሪያክት ላርግ ብዬ ነው በሾርት። አመሰግናለሁ። ወል መካኔ ፓም 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 ፓም